ተራራውን እየሰበረ ብቻውን መላውን ዋሻ ለመገንባት መዶሻውን ያነሳል። መጀመሪያ ላይ የመንደሩ ሰዎች ይስቁበት ነበር። እሱ ግን በየቀኑ በመዶሻና በመሮ ብቻ ይመጣ ነበር። ከዓመታት በፊት ሚስቱ ከተራራው ላይ ወድቃ በከፍተኛ ሁኔታ ቆስላ ነበር። ነገር ግን በአቅራቢያቸው ያለው ሆስፒታል በተራራው ተዘግቶ ስለነበረ ብቸኛው መንገድ ተራራውን ዞሮ ከ40 ማይል በላይ መጓዝን ይጠይቅ ነበር። የሚስቱ ጉዳት በጣም ከባድ ስለነበር ሆስፒታል ሳትደርስ ሕይወቷ አለፈ። ስለዚህ ግለሰቡ ሌላ ሰው እንደዚህ አይነት ዕጣ ፈንታ እንዳይደርሰው በማለት ለ22 ዓመታት ያህል ቋጥኙን እየሰበረ በመጨረሻም በተራራው ውስጥ የሚያልፍ መንገድ አወጣ። መንገዱ የእግር ኳስ ሜዳ ያህል ርዝመት ያለው ሲሆን ወደ ሆስፒታል የሚወስድ አጭር መንገድ በመሆኑ የብዙዎቹን ሕይወት ታድጓል።